ሰላም ሰላም ውድ ዩቲዩብ ተከታታዮች እንደምናችሁ፣ በረከት ነኝ። ድጋሚ ተመልሼ መጥቻለሁ። ዛሬ የምናየው እንዴት በ30 ቀን ስፓኒሽ መናገር እንደሚቻል ነው። እኔ አላውቅም ብቻ አልችልም ብቻ ግን ስለ ስፓኒሽ ትንሽ ነገር ልበላችሁ። በስፓኒሽ ውስጥ 559 ሚሊዮን አካባቢ የሚደርሱ ሰዎች ተናጋሪዎች እንዳሉት የሚገመት ቋንቋ ነው እና ስፓኒሽ በ20 አካባቢ የሚሆኑ ሀገራት እንደ ኦፊሻል ላንጉጅ ወይም እንደ መግባቢያ ላንጉጅ አማርኛ እንደምንጠቀመው እነሱ እንደ ኦፊሻል ላንጉጅ ይጠቀሙታል። በጣም የሚገርም ነው። 20 ካንትሪ ማለት በጣም የሚገርም ነው እና የሚያወሩትም ሰዎች በጣም ብዙ ናቸው። ከእነሱ መካከል አሁን ስፔን አለች፣ ሜክሲኮ አለች፣ ፊሊፒን አለች ማለት ነው። ለምሳሌ በጣም ብዙ ስፒከር ያላቸው አንደኛ ሜክሲኮ ነው። ሜክሲኮ ከ100 ምናምን አካባቢ በላይ የሚሆኑ 121 ሚሊዮን እንደዛ አካባቢ የሚሆኑ ሰዎች ይጠቀሙታል ሜክሲካን ማለት ነው። እሱ ሜክሲኮ ከተጠቀመ እንደ ኦፊሻል የምትጠቀሙታል። ስፔን ደግሞ ሁለተኛ ማለች በህዝብ ብዛታቸው ማለት ነው። ስፔን በምታወቃለች ምናምን ካላችሁ ስፓኒሽ ለመማር ብዙ አይነት እንትኖች አሉ። ለምሳሌ እንደ ቡል ካወቃችሁ እዚህ የምንጫወቱ የሚገጩት ነገር እሱ ነገር ምናምን አለ እና ቡልብ እዛ ጋር ነው የወጣው። ሁለተኛ ነገር ደግሞ እንዲህ የጊታር ጨዋታ አለ። የጊታር ጨዋታ እሱ ምናምን ጨዋታዎች ደስ ነው የሚሉት። እሱ ጊታርም ጨዋታ የመጣው እንዲሁም የሚገርመው ከስፔን ነው የመጣው እና ለዚህ ነው ስፔንን መማር የፈለኩት ስፓኒሽ። እና 30 ቀን ውስጥ ቻሌንጅ እናደርጋለን ራሳችንን። ችለዋለሁ አልችለውም፣ በ30 ቀን ሙሉ ኮርስ እጨርሳለሁ፣ አጠናለሁ እስከፈለኩ ድረስ። ቢያንስ አሁን በዚህ ቪዲዮ እስከ 7 ላይ ምናምን ያለው ሙሉ አካትላቸዋለሁ፣ ምክንያቱም ሙሉ ጊዜ ላካትተው አልችልም። ስለዚህ ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። እንዴት እንደመማር እንዴት እንደምሰራ ሁላችሁም እንዳትቀይሩት ይሄንን እዩትና ከወደዳችሁ ደግሞ ላይክ አድርጉ። ሰብስክራይብ ማድረጋችሁ እንዳይረሳ። ወዳችኋለሁ። ሰላም ተመልካቾቻችን እንደምናችሁ። ይህ ቪዲዮ ለ30 ቀን የሚቆይ ቪዲዮ ሲሆን ዛሬ ነው ስፓኒሽ መማር የምጀምረው። በጣም ጓጉቻለሁ ስፓኒሽ እስከማወራ ድረስ። ወደ ቪዲዮ ስትረስ ነው የገባሁት። በቃ አሁን የሚያስፈልገኝ ኖትቡክ፣ እስክሪብቶ እና ሌላም ነገሮች ያስፈልጉኛል። እዚህ ጋር እንድሰራ ነበረ ግን እንትን የለኝም፣ ሌላ ተጨማሪ ስልክ ስላለኝ እዚህ ኦንላይን ሌላ ጥናዎችን። ስለዚህ ከዛሬ 1 ቀን በፊት ያጠናኋቸውን ነገሮች እከልሳለሁ። ትናንትና የጀመርኩት ግን ለምን ዩቲዩብ ያለቀው ምናምን ብዬ አሰብኩኝና እንዴት እንደሆነ ትናንትናውን እከልሳለሁ። ነገ ደግሞ እያጠናው ቪዲዮውን አሳያቸዋለሁ ማለት ነው። በኖትቡክ ይሰራ እና መጀመሪያ እዚህ ጋር አለ። እዚህ ጋር ያስቀመጥኩት ኖትቡክ ነበር ያዘጋጀሁት። እዚህ ጋር ኖትቡክ ይቺ ነች እና እጀምራለሁ። እቺ እንዴት እንደማጠናቸው አሳያቸዋለሁ። መጀመሪያ ያጠናቸው እነዚህ ናቸው። ለምሳሌ መጀመሪያ አዲዮስ ሰላምታ አባባሎችን እንዴት ነው ስንተዋወቅ፣ ሚኒማሙ እንዴት ነው የምንለው፣ ሌሎች ስማችን የምንናገረው ምናምን የሚለውን አይቼዋለሁ። እንዴት እንደሆነ ዴቱ ተመልሰናል። ዛሬ ላጠና አሰብኩት። ትንሽ ማጥናት ፍላጎት እራሱ የለኝም። ምክንያቱም ምን አደረኩ መሰልኳችሁ? እንዲህ ገባሁና ትናንትና ባጠናሁት ፊልም አይቼ ከገባኝ ምናምን
ምንም ወፍ በአንድ ቀን ወፍ እና እስኪ ትንሽ እንጠና እናገባ ኖትቡክ እንደምታዩት ነው። በደንብ አጥኖት ከዛ በኋላ ነው የጠየቁት። ለምሳሌ አሁን እንደ ግሪቲንግ እንደምናደርግ ምናምን አጥንቻለሁ። ቫሞስ ትንሽ ጠና ላድርጋት ብራት በጣም ከባድ ነው። እንግዲህ ቋንቋው እንዲሁ ቀላል ነው። በኤሮፕ ቋንቋ ተብሎ የሚታሰበው ግን በጣም ከባድ ነው። ይከብድኛል። ጨርቄ ናት ላብድ ነው እና አላልኳችሁ ማበዴ ስላልቀረ ቅድም ብላችሁ ሰብስክራይብ 1 ሰብስክራይብ ስለሆነ 1 ሰብስክራይብ እርዱኝ። ችግር የለም ችግር አለ እርዱኝ። ዋጓን ማለት ብዙ ስላጠናሁ አሁን ራሱ የማጥናት ፍላጎት የለኝም። ግን ዴቱ ምን እንደሆነ ግን ስፓኒሽን ማየት አለባችሁ እና ስፓኒሽ ነው ጸጥ ብለህ ሰው አላወራም። ዋጓን እንደምን ናችሁ? ዛሬ ዴይ 4 ስፓኒሽ አጥፍተህ ዴይ 3 ነው። ዴይ 3 ልናጠና እናያለን። ትንሽ ከበድ ያለ ቦታ አለና እሷም ጠናት ትናላለች። ይህን ነገር ነገራችሁ ነበረ እና ቶክት እኔ ማጥናት ሰልችቶኛል። ስፓኒሽ ላቆም አንዱ ሰላም ጋይስ፣ ዴይ 4 ነው። ተስፋ ቆረጥኩ። ማንም ያግዘኝ ሰው የለም። ላይክ ራሱ ያደረገ ሰው የለም እስካሁን የሚያየ ሰው አይኖርም። እና ምን ልላችሁ ነው፣ ወዳችኋለሁ። ላይክ አድርጉ። ሌላ ቪዲዮ በቀጣይ ይሰራላችኋል።